እንኳን አንድም ቀን አቅፌያት እንደምወዳት መናገር ባለመታደል ግን ያንን እሷን አግኝቻት እንደምወዳት እስክናገር እንኳን አንድም ቀን አቅፌያት እንደምወዳት መናገር ባለመታደል ግን ያንን እሷን አግኝቻት እንደምወዳት እስክናገር ጋይስ ዛሬ በአረቦች የእናቶች ቀን ነው እና ባለፈው ነበር የኛ የእናቶች ቀን የነበረ ተዝለኛል ሳምንት እንደሆነ መሰለኝ እንንጃ እኔ እንኳን እናቴን ያደርሼ እንኳን አደረሰሽ ለማለት እንኳን አልታደልኩም። በዚህ አጋጣሚ አንድም ቀን ወድቻለሁ ብዬ ላቅፋትም እንዳልታደልኩ አውቃለሁ። ምክንያቱም ሁላችንም ስንወለድ የተፈጠርንበት እንትን አለው ከእግዚአብሔር ዘንድ ተሰጠንና ጀስት እናቴ ልባም ከሚባሉ ሴቶች መካከል ነች ብዬ ወስናለሁ። እናቴ ስለሆነች ማለት ነው። ለምን እንደሱ እንዳልኩኝ ታውቃላችሁ? መጽሐፍ ቅዱስ ላይ ልባም ሴት ገና ባህሪዎች ቤት ውስጥ ተቀጥሮ የሚሰሩት ሳይቀር ትቀልባለች፣ ጠዋት ተነስታ ይላል፣ ታበላለች፣ ታጠጣለች ይላል። እናቴ ግን እንደዛና ሴት ነበረች። ልጅ እያለሁ ትዝ ይለኛል ሌሊት ነው የምትነሳው፣ ቤት ውስጥ የሚሰራ እንኳን ሳይቀር ትቀልብ ነበረ። ያን ጨርሳ ደግሞ ተነስተ እንኳን ወንድ የሚሰራ ስራት የምትሰራ አይነት እናት ነች የነበረችኝ። እና መጽሐፍ ቅዱስ ላይ ሲናገር ልባም ሴት ከሩቅ አገር እንደሚመጣ መርከብ ነች ይላል። እና እኔም ሳድግ እንደዛው ነው መሆን ፈልገው እና እውነት ምን እንደምል አላውቅም። ዛሬ ትዝ አለችኝ እናቴ። እንኳን አንድም ቀን አቅፌያት እንደምወዳት መናገር ባለመታደል ግን ያንን እሷን አግኝቻት እንደምወዳት እስክናገር እግዚአብሔር አምላክ ጤናና ሰላሟን ያብዛልኝ። ብቻ አውቃለሁ እኛ አስተዳደጋችንን ፍቅራችንን እንደልብ የመናገር ነገር አልታደልንም። እንደኔ እንደሱ ነው የምለው። ማንም ሰው ያለ ስሜት ነው እና እናቴ በጣም እወድሻለሁ፣ ሁሌም ትናፍቅኛለሽ። እንዳንቺ ልባም ሴት ደግሞ ማፈልጋለሁ። እንኳን የእናቶች ቀን አደረሰ። እኔ ላለቅስ አስቤ አይደለም፣ ግን በጣም ናፍቀሽኛል ከምለው በላይ እወድሻለሁ።